ዛሬ የባልቲሞር ናሽናል ሃርበር እንገኛለን። እዚህ በባልቲሞር እዛ ጋር እንደምታዩት የናሽናል አኳሪየም አለ። ሌላ ደግሞ በጣም የሚገርመው የሰብመሪን ወይም የባህር ሰርጓጅ መርከብ አለ። ዛሬ በዋናነት እሱን እናያለን። ወደዛ እየሄድን ነው። አብራችሁን እንድትቆዩ አክብሮት እንጋብዛለን። እንግዲህ ቪዚት ባልቲሞር ይላል። We are here Baltimore. እንግዲህ ይሄ የባልቲሞር ናሽናል ሃርበር ነው። እነዚህ የተለያዩ ወጣቶች በሀገራችን እንዴት ነው በማህበር ተደራጅተው እንደሚባለው ነው የቦት ሰርቪስ ይሰጣሉ። እንደ ዋተር ታክሲ ማለት ነው። እነዚህ የምታያቸው ሚኒ ቦቶች ናቸው። ባልቲሞር በጣም ደስ የሚል ከተማ ነው። እንግዲህ በሜሪላንድ ውስጥ የሚገኝ ሜሪላንድ ስቴት ነው። ባልቲሞር one of the biggest city in Maryland ነው። ትልቅ ፖርትም አለ፣ የባልቲሞር ፖርት እዚህ ባልቲሞር። እንግዲህ ይሄ የምታዩት ነው። ከዚህ ቀጥሎ እንግዲህ ወደ ታሪካዊ ወደ ሆነው የሰብመሪን ወይም ባህር ሰርጓጅ መርከብ ወደሚገኝበት ወደዛ ስፍራ እንሄዳለን። እሺ፣ ያው አሁን እንግዲህ ባህር ሰርጓጅ መርከቡ ጋር ደርሻለሁ። ወደ ውስጥ ገብቼ ያለውን ነገር እንዳለ አብረን እናያለን። አብራችሁኝ እንድትሆኑ አክብሮት ጋብዛለሁ። እንግዲህ ይሄ ነው የባህር ሰርጓጅ መርከብ ማለት። በጣም በህይወት የማየት ከመፈልገው ነገር አንዱ ነበር። እንግዲህ ዛሬ እግዚአብሔር እድሉን ሰጥቶኝ ለማየት በቅቻለሁ። ወደ ውስጥ ገባለን። ኦልሬዲ ቲኬቴን ስለያዝኩኝ። ይሄኛው ኤግዚት ነው። እዚህ ጋር ኢንሹራንስ ነው። አሁን እንግዲህ የባህር ሰርጓጅ መርከቡ ላይ ወጥቻለሁ። ይሄንን ኦልሬዲ ኦንላይን ከፍዬ ስለመጣው ቅድም አግኝቻለሁ። ይሄ መግቢያ ነው። እንግዲህ አሁን ወደ ውስጥ በዚህ ጋር ነው የምገባው። እንግዲህ እስቲ አብረን ወደ ውስጥ ያለውን ነገር እናያለን። ያው መጠንቀቅ አለብኝ እንግዲህ ዋክስ አደረግ። እንግዲህ የዛሬ ስንት ዓመት በፊት የነበረ መርከብ ስለሆነ ጥንቃቄ ያስፈልገዋል። ዋው! ሁላችሁ የቶርፔዶ ሩሙ ነው። ቶርፔዶ ይሄ ነው እንግዲህ የሚተኮሰው ማለት ነው። ይሄ ነው እንግዲህ የሚተኮሰው። የሚገርም ነው። ወደ ታች ከስንት 100 ፊት በላይ በታች ነው ወደ ውስጥ የሚሄደው። ያላችሁ እንግዲህ በእንደዚህ ውስጥ ነው እንደዚህ ያደረግን ነው የምንገባው። በጣም በሯ ራሱ ትንሽዬ ነች። ዋው
የባህር ሰርጓጅ መርከብ ውስጡ ይሄን ይመስላል እንግዲህ Hey man, how you doing? Good. እንግዲህ ከውሃ በታች ስንትና ስንት ሺህ ፊት ወደ ታች ገብቶ የሚሄደው ሰብማሪን ወይም የባህር ሰርጓጅ መርከብ ማለት ይሄ ነው። ሰዎች ለወራት ነው እንግዲህ እዚህ ውስጥ የሚኖሩት የሚቆዩት። ምን ያህል በሮጥበት ስታዩት በጣም ነው የምትስቀው። እንደዚህ ነው እንግዲህ መርከበኞቹ ከውሃ በታች ለስንት ወር የሚንቀሳቀሱት። ¿Cómo está? የሚገርም ነው። ይኸውት እንግዲህ በሯ መተላለፊያዋ እቺ ነች። ከአንደኛው ሩም ወደ ሌላኛው ሩም የምትሄዱበት በዚች ውስጥ ነው። ትንሽ ወገብ ይጠይቃል። እንግዲህ የሰው ልጅ እግዚአብሔር ትልቅ አእምሮና ጥበብ ሰጥቶታል። የማይሰራው ነገር የለም። ማሽኖቹ ብዛት በጣም ብዙ ነው። በጣም በህይወቴ ማየት የምፈልገው ነበረ ሰብመሪን። ራሱ ቴክኖሎጂ በጣም ነበረ ፋሲኔት የሚያደርገኝ። ዛሬ እንግዲህ እድል አግኝቼ ውስጥ ገብቻለሁ። እንግዲህ አሁን በዚህ ውስጥ ነው መተላለፍ አልፎ መርከበኞቹ ከአንደኛው ክፍል ወደ ሌላኛው ክፍል የሚያልፉት ከዚች አይነት ጠባብ ነው። እንግዲህ ፊልም ላይ ሳይ ነበረውን ገብቻለሁ። አሁን አይ ቲንክ እንደ ዶርሚተሪያቸው ነው መሰለኝ። ባዝሩም ነው። ይሄ ደግሞ ማደሪያ ክፍላቸው ነው። እዚች ላይ ነው እንግዲህ የሚተኙት። ያላቸው አልጋቸው በጣም ታፍ ነው። እንግዲህ አስቡ፣ ለ2-3 ወር ያህል ነው አንድ የባህር ሰርጓጅ መርከብ ወደ ውሃው ታች ሲገባ ትንሹ ለዛን ያህል ጊዜ ይቆያል። እነዚህ እንግዲህ ልብሶቻቸው ናቸው። ለክሎዜት የሚጠቀሙበት ማለት ነው ሁላችሁ። ግን አልጋዋ በጣም ትንሽዬ ነች። በስመ አብ አሁን ደግሞ ወደ ሌላ ክፍል ደግሞ መመገቢያ ክፍላቸው ነው መርከበኞቹ። Hey amigo. Hi. The kitchen ነው። እንግዲህ በሩ በጣም ነው ስፖርት የሚያሰራችሁ። ይሄ የሬዲዮ ክፍሉ ነው።
ዋናው ኢንጂን ብዙ መቆጣጠሪያ ያለበት ክፍል ነው። የሁላችሁ ተመልካቾቼ የባህር ሰርጓጅ መርከብ ወይም ሰብመሪን ማለት ይሄን ይመስላል። እንግዲህ ራሳችሁን አስቡት። ከውሃ በታች 200፣ 300፣ 500 ሜትር ወደ ታች ከውሃው በታች ሆናችሁ በዚህ ውስጥ ስትሄዱ ማለት ነው። ለወር፣ ለ2 ወር፣ ለ3 ወር። ይኸውና ዋናው እንግዲህ የካፕቴኑ በት እንግዲህ ያው በኖት ነው የሚቆጥረው የመርከብ እንትንና ይሄ ያው የፍጥነቱ እንትን መለኪያ ነው። የተለያየ ሳልት ዋተር ይላል፣ ዴፕስ ቱ ኪል አለ። ይሄ ዋናው የካፒቴኖቹ ኤሪያ ነው። ዋናው የመርከቡ ማለት ነው። ባህር ሰርጓጁ ይህን ይመስላል። በጣም ብዙ ዲቫይሶች ነው ያሉት። እንግዲህ ይሄ ዋናው የቺፉ ዶርሚተሪ ነው። ይሄ የካፕቴኑ ነው። እንደዛ ነው። ፎቶን አንጠልጥሎ ይሄ ስልክ ግንኙነት የሚያደርግበት ነው። እቺ ደግሞ የሚያነብባት ማንበብ ከፈለገ ኦፊሰር ሩም ነው። ስልክ አላቸው። አምሯቸው ያችን ይመስላል። እንግዲህ ደግሞ እንደ ክሎዜታቸው ነው። ይሄ የካፕቴኖቹ እና የዋናው ቺፉ ምግብ የሚበሉበት Probably didn't have a dog on this ነው። እንደ ኪችን የምታገለግለች ለካፕቴኖቹ መረዋልስ ቺፍ ኦፊሰሮቹ። እንደገና አሁንም ወደ ሌላ ክፍል እንገባለን። ያት የበሯን እንግዲህ ጥበት
Abierto el chido esto de submarino, ¿no? Ya cerraron las pompas. It's sonar track. Hey. Huh? ይሄ ነው እንግዲህ ቶርፒዶ የሚባለው ወይም ተተኳሹ ሰብመሪን የሚጭነው ይሄንን ነው። ምን እንደሚያክል ይሁት እንግዲህ this is a torpedo room. ሰው ልጅ ምን እንደሚያህል ይሁት እንግዲህ አሁን ወደ ላይ ደግሞ እንወጣለን። እንግዲህ ጨረስን ማለት ነው። እንግዲህ ሰብመሪን ይሄን ይመስላል። ውስጡ በጣም ብዙ ነገሮችን አይተናል። ከላይ ያለውን ደግሞ እናያለን። ያላችሁ እዚህ ጋር በጣም ጠባብ ነች። ከታች ያለው ውሃ ነው የምታዩት።